ባለፈው ማለት ነው የሎ አይኪው ሰዎችን ካራክተር ነግራችሁ ተመችቷችኋል። እስኪ ዛሬ ደግሞ ሃይ አይኪው ያላቸውን ሰዎች ካራክተር ልንገራችሁ። እስኪ አንደኛ ሃይ አይኪው ያላቸው ሰዎች ብዙ ጊዜ ፍሬንድ ግሩፓቸው ትንሽ ነው፣ ብዙ ጓደኛ የላቸውም፣ ትንሽ ናቸው። ገባችኋ? ሁለተኛ ግሬት ሴንስ ኦፍ ሂውመር አላቸው። በቃ የሂውመር ታውቃላችሁ፣ ምንድነው የቀልድ እንትናቸው ደስ የሚል ነው፣ ሴንስ ኦፍ ሂውመራቸው ደስ የሚል ነው። ሶስተኛ ኦቨርቲንክ ያደርጋሉ። ሃይ አይኪው ያላቸው ሰዎች ዋና ካራክተራቸው በጣም ኦቨርቲንክ ያደርጋሉ። ዛትስ ዋይ ሃይ አይኪው ያላቸው ሰዎች ሰምታይምስ ሰክሰስፉል ላይሆኑ ይችላሉ። አራተኛ ስሞል ቶክ አይችሉም። ይሄ ቀላል ኖርማሊ ከሰው ጋር ተገናኝተ ምናምን የምታወራቸው ስሞል ቶክ የሚባሉ የሉም። ሶሪ ግን ሁሉ በእንግሊዝኛ ስላደረኩት ብዙ ጊዜ ማወራውን ነገር ሶሪ። ስሞል ቶክ አይችሉም። ይሄ ዲፕ ካልሆነ ወይ ስለ ትልቅ አይዲዮሎጂ ካልሆነ ትናንሽ ስሞል ቶክ በአማርኛ እንደሆነ አላውቅም፣ እሱን ነገር አይችሉም። ሌላ በጣም የሚጠቀሙት አንድ ቃል አለች ሃይ አይኪው የሆኑ ሰዎች ለምን የምትለውን ቃል በጣም ከሌላው ሰው በተለየ ዋይ እና ወይ ደግሞ ለምን የምትለውን ቃል በጣም ይጠቀሟታል። ለምን እንደሆነ ይገባቸዋል ራሳቸው። ሌላ ደግሞ ችግራቸው ምንድነው? ፎከስ ማድረግ አይችሉም። ሃይ አይኪው ያላቸው ሰዎች ብዙ ጊዜ ዲስትራክትድ ይሆናሉ በትንሽ ነገር ማለት ነው። ሌላ ደግሞ ለተለያየ ፍሬንድ ግሩፕ የተለያየ ጸባይ ነው ያላቸው። ይሄ ከተለዋዋጭነት ወይ ደግሞ ምንድነው ከአስመሳይነት ጋር አይገናኝም። የተለያየ ግሩፕ አሁን ለምሳሌ እና አንድ ግሩፕ ጋር ሲሄዱ ሌላ አይነት ጸባይ ነው ያላቸው እዛ ግሩፕ። ይሄ ኢንቫይሮንመንታቸውን አዌር ስለሆኑ ነው እንጂ ማለት ነው የአስመሳይነት ባህሪ አይደለም። ሌላኛው ደግሞ ጥያቄ ለመጠየቅ ምንም ሸም የላቸውም ሃይ አይኪው የሆኑ ሰዎች ማለት ነው። ያልገባቸውን ቀጥታ ነው የሚጠይቁ። ሌላኛው ኢምፓተብል ነው፣ በጣም ኢምፓቲ ያላቸው ለሰዎች። ኢምፓቲ ማለት ይሄ በሰው ጫማ ማየት በገብቶ ማየት ማለት ነው። ገባቸው አይደለ? ይሄ የሰውን ችግር መረዳት ምናምን በጣም እሱ ችሎታቸው ከባድ ነው ሃይ አይኪው ያላቸው ሰዎች ማለት ነው። ሌላኛው ደግሞ ኮምፒት አያደርጉም። ምንድነው የሚያደርጉት? ለርን ነው የሚያደርጉት። የሆነ ነገር የሆነ ከነሱ የሚሻል ሰው ሲያይ ከሱ ጋር ኮምፒቲሽን ውስጥ አይገቡም። ከሱ ኢሚቴት ያደርጋሉ፣ ይማራሉ ማለት ነው። አብዛኞቻቸው ደግሞ ሌላው ሃይ አይኪው ሰዎች ሃይ አይኪው እንደሆኑ አያውቁም። ኖርማል ነው የሚመስላቸው። ሁሉም ሰው እንደነሱ ስማርት ነው የሚመስላቸው። ገባቸው አይደለ? ኦኬ። ሌላ ደግሞ ፓተርንን ሪኮግናይዝ ያደርጋሉ። ገባቸው አይደል? ሌላ ሰዎች ኢግኖር የሚያደርጓቸውን ዲቴሎች ሪኮግናይዝ ያደርጋሉ። ይሄ የአይኪው ሰዎች ካራክተራቸው ነው። ሌላኛውና የመጨረሻው ደግሞ ኢሞሽናል ኮንትሮላቸው በጣም ሰፊ ነው። ይሄ ማለት ሲናደዱ እንደተናደዱ ይገባቸዋል፣ ራሳቸውን ያረጋጋሉ። ኦቨር ደስተኛ ሲሆንም ኦኬ እየተደሰትኩ ነው ማለት ነው። በቃ ኦቨር ይሄ ኢሞሽናል ዲሲፕሊን ወይም ኮንትሮል ይባላል። ይሄ ደግሞ ይሄ ችሎታቸው በጣም ከፍተኛ ነው። ሶሪ በእንግሊዝኛ ብዙን ስላደረኩት